በእርግዝና ወቅት እናቶች መመገብ ያለባቸው ምግቦች ምንድናቸው? ዶክተር ቴዎብስታ ዮሐንስ ከኢቴል የእናቶችና ህጻናት ህክምና ማዕከል። እናቶች በእርግዝና ወቅት መመገብ ያለባቸው ምግቦች ከዚህ በታች ከሚዘረዘረው ቢያንስ 5ቱን ማግኘት አለባቸው። አንደኛ፣ ጥራጥሬዎች፣ ስታርች ያላቸው ምግቦች እንደ ድንች፣ ሩዝ፣ ዳቦ። ሁለተኛ፣ ምስር፣ ባቄላ፣ አተር፣ ሽምብራ። ሶስተኛ፣ የተፈላ ወተትና እርጎ። አራተኛ፣ እንቁላል። አምስተኛ፣ የበሰለ የበግና የዶሮ ስጋ እና አሳ። ስድስተኛ፣ ለውዝ እና ፍሬዎች እንደ ዱባ፣ ሱፍ ፍሬ። ሰባተኛ፣ ቆስጣና ጎመን። ስምንተኛ፣ በመጠነኛው በቫይታሚን ኤ የበለጸጉ ምግቦች እንደ ብሮኮሊ፣ ማንጎ፣ ካሮት፣ አይብ የመሳሰሉት። ዘጠነኛ፣ ሌሎች የአትክልት አይነቶች። 10ኛ፣ ሌሎች የፍራፍሬዎች አይነቶች ያጠቃላሉ። ለበለጠ መረጃ ወደ ማዕከላችን መጥተው ዶክተሮችና ኒውትሪሽኒስቶችን ማማከር ይችላሉ።